አሁን የያዝነው ትልቁን አሳ ሳይሆን ትንሹን አሳ ነው። ለካ ወንድምህን ያሳሰርከው አንተ ነህ። በምን አወቅ? ማወቄ ምን ያደርግልሃል? እመነኝ፣ ከዚህም እወጣለሁ። ትንሹ አሳ ደግሞ ወደ ትልቁ አሳ ነባሪ እንዲወስደን ከፈለግን በጥንቃቄ መጠበቅ ነው ያለብን። የተከፈለው መስዋዕትነት ተከፍሎ ይሄ ሰውዬ መፈታት አለበት። ይሄ አጉል ቅዠትን ትተህ ቃልህን ስጠኝ። እስኪ ባለፈው የነገርሽኝ አይነት አንድ የኦሮሞ ጀግና ታሪክ ንገረኝ እስቲ። እሺ፣ ግን የጀግና ታሪክ ከምነግርህ ዛሬ ኦሮሞ ውስጥ ካሉት በጣም ቆንጆ ከሆኑት ባህሎች መካከል ስላንዱ ስለ ጉዲፈቻ ልንገርህ። ደስ ይለኛል። ጋሽ ረጋሳ ለትውልድ መተላለፍ ያለበት ባህል ብለው ያሳዙኝን ማስታወሻ ነው የምነግርህ። እንግዲህ በኦሮሞ ባህል ልጆችን ወስደው በጉዲፈቻ የማሳደግ የተለያዩ ሂደቶች አሉ። አንደኛው የጉዲፈቻ አይነት ኢልመሚጥ የሚባል ሲሆን እናትና አባት የሌላቸው ተጥለው የተገኙ ህጻናትን ወስደው እንደ ራሳቸው ልጅ እንዲሁም ከራሳቸው ልጆች በላይ የሚያሳድጉበት ባህል ነው። ሌላኛው ኢልመቦጁ የሚባል ሲሆን በጦርነት ወቅት በምርኮ የተገኙና ቤተሰብ የሌላቸውን ልጆች በጉዲፈቻ መልክ ወስዶ ልክ እንደ ራስ ልጅ ማሳደግ ነው። ኢልመሞጋሳ የሚባለው ደግሞ በራሱ ፍላጎት የትኛውም እድሜ ክልል ላይ ያለ ሰው እኔ ኦሮሞ መሆን ፈልጋለሁ፣ የእናንተ ልጅ የዚህ ማህበረሰብ አንድ አካል መሆን ፈልጋለሁ ብሎ ሲመጣ በርጩማ ላይ ያስቀምጠው የናጡት በመያዝ በገዳ ስርዓት መሰረት የሞጋሳ ስርዓት ይደረግለታል ማለት ነው። የሞጋሳ ስርዓት ማህበረሰቡ የወደደውንና የመረጠውን ስም የዚህ ማህበረሰብ አንድ አካል መሆን ፈልጋለሁ፣ ልጃችሁ መሆን ፈልጋለሁ ብሎ ለመጣው ልጅ የሚሰጡበት ስርዓት ነው ማለት ነው። በሶስቱም የጉዲፈቻ ስርዓት አይነቶች የተወሰዱትን ልጆች ማህበረሰቡ ልክ እንደራሱ ልጅ እንደውም በጣም የሚገርምህ ከራሳቸው ልጅ በላይ አድርገው ነው የሚያሳድጓቸው። ዛሬ ደግሞ ምን ተገኝቶ ነው? ፊትክ ላይ ያለው ደስታ ከወትሮ በጣም የተለየ ነው። ደስታዬን እያጣጣምኳት እኮ ምን ተገኝቶ? እቺን መንደር ከሚያምሱ ሰዎች ነፃ ያወጣውና ሸክሟንም ያቀለልኩ ይመስለኛል። አልገባኝም፣ ግን እባክህ ጠጣ። ከጉሩም ጋር ያለች ግንኙነት ምንድን ነው? መጀመሪያ ሰላምታው አይቀርም? የጠየቅኩሽን ብቻ መልሽልኝ። ከሽፍታ ጋር ምን አይነት ግንኙነት ይኖረኛል? እዚህ መንደር ላይ የተለየ ፍላጎት እንዳለሽ አውቃለሁ። ጉሩሙን መጠቀሚያ እያደረግሽው እንደሆነ ጥርጣሬ ነው። ይሄ እውነት እንደሆነ ካረጋገጥኩኝ ይሄ እጄን ከአንገትሽ ላይ የሚያነሳው እስትንፋስሽ ሲቋረጥ ብቻ ነው። ገባሽ? ቦሴ ከመሸ ወዴት እየሄድክ ነው? አረ ከባድ ነገር ሳይፈጠር አይቀርም። የምን ችግር? እንዴ ተሊላና ቀልቤሳን ጨለማ ውስጥ አግኝቻቸው ሲንሸኳሽኩ ሰማዋቸው። ምን ሲያወሩ ሰማቸው? እርግጠኛ አይደለሁም እንጂ ጉርሙ ከጤና ጣቢያ ሳይጠፋባቸው አይቀርም። ሳይርቅን ፈልገው ምናምናም ሲሉ ሰማዋቸው። እናንተ ወዴት እየሄድክ ነው? ጤና ጣቢያ ሄጄ ጉርሙ መጥፋት አለመጥፋቱን ማረጋገጥ አለብኛ። ታውቃለህ፣ እኔ ደግሞ ነገር ይዞ ማደር አልችልም። ዛሬ ትለምደዋለህ። ምኑን? ነገር ይዞ ማደሩን። እዚህ ቤት ከኔ ጋር የምታድሩ እንዴ? ተውኔ ራስ ምታት ነው የሚያጣድፈኝ ነገር ሳላጣራ ሳድር። ተውኔ አልችልም። ቦሴ ነግሬ ያለው አፈን ቆጠበ። ዛሬ እዚህ ነው የምታድረው። ናግባ አንተ። አይደለም ይኸውልህ፣ እንዴ እዚህ ነው የምታድረው። ግባ። ምን ይዤ ሳልሄድ እንዴት ነው የምመጣው? ግባ። ተመስገን አምላኬ። ምን እንደምልህ አላውቅም ጃራ። በጣም አመሰግናለሁ። አሁኑኑ ወደ ናፈቀችሽ እናትሽ መሄድ ትችያለሽ። አሁን የያዝነው ትልቁን አሳ ሳይሆን ትንሹን አሳ ነው። ትንሹ አሳ ደግሞ ወደ ትልቁ አሳ ነባሪ እንዲወስደን ከፈለግን በጥንቃቄ መጠበቅ ነው ያለብን። ምን እናደርግ ታዲያ? ትልቁ እስር ቤት ያሉትን ጠቅላላ እስረኞች ታወጡና ትንሹ እስር ቤት አድርጉት። ከዛም በኋላ በጥንቃቄ መጠበቅ አለብን። በቂ አይላለን። የያዝነው ጫካ የነበረ ሽፍታ ነው። በጣም በጥንቃቄ መጠበቅ አለብን።
የኃይል እርምጃ የምንወስደው ምን ሲሆን ነው? ለማምለጥ ከሞከረ በጥይት በሉት። በተረፈ እኔ ሳላዛችሁ ምንም ለማድረግ እንዳትሞክሩ። እሺ። ለካ ወንድምህን ያሳሰርከው አንተ ነህ። በምን አወቅ? በምን አወቅ? ማወቄ ምን ያደርግልሃል? የተከፈለው መስዋዕትነት ተከፍሎ ይሄ ሰውዬ መፈታት አለበት። አለበለዚያ ሁላችንም ተያይዘን መግባታችን ነው። እኔ ለሚሞት ሰው ግድ የለኝም። እሱ ግን እስር ቤት እንዳያድር። ተግባባን? ተግባባን። እሺ ይኸውላችሁ አሁን ተጨማሪ ሰው ይዛችሁ እዛ ፖሊስ ጣቢያ ጠብቁኝ። አቅም ያለው ሰው ግልጽ ነው? ተነቃነቋ። ወንድሜ እኔ በዚህ ሰዓት እንኳን ማሰብ መተንፈስ አቅቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። አሁን የመጣልሽ ሐሳብ የለም? ያሰብኩት ነገር አለ። የሆነ ነገር ማድረግ ያለብን ይመስለኛል። ለትልቁ ነገር እንዲፈታ ማድረግ ብቻ። ጥሩ። ይሄንን አይደል እንዴ ታዲያ ነው የምፈልገው። አሁን ደውለሽለት ይሄ ልጅ እዛ እስር ቤት ማደር የለበትም። አሁን ደውለሽ ለትልቁ አሳውቂ። ግልጽ ነው? በቃ ልሂድ። እንኳን ደህና መጣ። ይሄው ቃሌን ፈጽሜያለሁ። አንተ አይደለም የማረከኝ፣ ያሰረኝ የገዛ ወንድሜ የገዛ እምነቴ ነው። በምንም ይሁን በምንም እዚህ ወንበር ላይ ግን አምጥቼ አስቀምጫለሁ። እዚህ የምታቆይ መስሎ ከታየ ተሳስተሃል። ይልቅ ይሄ አጉል ቅዠትን ትተህ ቃልህን ስጠኝ። እመነኝ፣ ከዚህም እወጣለሁ፣ መንደሯንም አቃጥላለሁ። ከዛ ከዳር ሆነን እንሞቃታለን ወይ ተያይዘን እንቃጠላታለን። ያልሆነ እርምጃ እንደወስድ አታስገድደኝ። የምጠይቅህን ብቻ መልስልኝ። ነገርኩ፣ የተሳሳተ ሰው ነው ያሰራችሁት። አለቃ ችግር ተፈጥሯል። የምን ችግር? ውጪ በጣም ብዙ ሰው ነው ያሉት። በጉርሙ ምክንያት እየረበሹ ነው። አንድ ቀን ካሳደርኩ በኋላ ማንም የማይደርስበት እስር ቤት ወስጄ ነው ማስር። እሺ የተጎዳ ሰው ስታስሩ እኔ ማወቅ የለብኝም? መጎዳቱን አለመጎዳቱን የሚያውቀው የሚያክመው ዶክተር እንጂ እኔ አይደለሁም። የኔ ስራ መርምሮ ለፍርድ ማቅረብ ነው አይደል እንዴ? እኛ አሁን እየጠየቅን ያለ ነው ይፈታልን ነው። ጉርሙ በጥይት የተመታ ንጹህ ሰው ነው፣ ይፈታልን እያልን እየጠየቅን ነው። በጥይት የመታቸዋ ትታሰርልን፣ ትታሰርልን። አንዴ አዳምጡ። አሁን ቃሏን ልትሰጥ ዱረቲ እየመጣች ነው። ቃሏን ነው እጇን ነው የምትሰጠው? እሱ ቃሏን ከሰጠች በኋላ የሚወሰን ጉዳይ ነው። እሷን አስረ እሱን ፍታ። ይፈታልን። ይኸውላችሁ አንድ ነገር ላረጋግጥላችሁ፣ ይህ ወንጀለኛ ከእስር ቤት መቼም አይለቀቅም። ፖሊስ ጣቢያውንም ሰብረንም ቢሆን ይዘነው እንሄዳለን። ሰብረንም ቢሆን ይዘነው እንሄዳለን። ጥሩ፣ እንግዲያው የራሳችን እርምጃ እንወስዳለን። እምላችሁን ትሰማላችሁ? እሺ፣ እኔ በምሰጣችሁ ትእዛዝ ሁሉም ነገር ይፈጸማል። እስር ቤቱን ሰብረን በቃ እንዴት አድርጋችሁ ነው ህግ ባለበት ሀገር ቤት ማነው እስር ቤት የምትሰብሩት? እንዴ ይሄ እኛ መንደር መገለጫ ነው እናንተ። ይሄ ነውር እኛ መንደርን ይገልጿል። እንዲህ ነው ባህላችን። በጣም ታሳዝናላችሁ። ሁላችሁ የተማራችሁ ናችሁ አይደል እንዴ? የተማረ ሰው ህግና ስርዓት አያውቅም እንዴ? ታዲያ እናንተ የተማራችሁት እንዲህ የሆናችሁ ያልተማረውማ ምን ይፈረድበታል? መማር እንዴት ሆነ? አንድ ነገር መነጋገር ያለብን ጉዳይ፣ ወንጀለኛ እናንተ መሀል ውስጥ ተሸሽጎ እንዲኖር ትብብር ማድረግ የለባችሁ። ዱረቲን ቃል ልቀበላት ስለሆነ ከጥቂት ሰዓታት በኋላ አሳውቃችኋለሁ። ጉርሙን ለምንድን ነው ተኩሰሽ የመጣሽው? ሳጅን፣ እኔ ይህን ነገር ባልናገር ነው ደስ የሚለኝ። ለምን? ዱሬቲ
የአንቺ ቃል መስጠት በጉሩም የተጎዱ ሰዎች ቃላቸውን እንዲሰጡና አንቺንም ከህግ ተጠያቂነት ነፃ ያወጣሻል። እባክሽ። እውነቱን ነው። አሁን የምታውቂውን ነገር ያለውን ነገር ንገሪኝ። ድሮቲ እየጠበቅንሽ። ለምንድን ነው ተኩሰሽ የምታሽው? በአይዲ ደፍረኝ ሞክሮ ነበር። ምን? ሁላችሁም አዳምጡኝ። በጣም ነው የማዝነው። ድሮቲ ጉሩሙን በጥይት ልትመታ የቻለችበት ምክንያት ጾታዊ ጥቃት ሊያደርስባት ወይንም ሊደፍራ ስለነበረ ነው። እንዴ የኛ ነው ልክ ሊደፍር ነበር እንዴ እሱ? ይሄ ወንጀለኛማ አይታሰብ በታሰራ ነበር። ምንድን ነው እሱ? የአቶ ጉርሙ ማስፈቻ ደብዳቤ። ምን?